Not getting the error, device is missing important updates, even though your system is up to date? Don't worry. Here's how to fix it quickly and easily. Step 1. Run the Windows update. ክቡራን አድማጮች እንደምሰበታችሁ ዛሬ ደግሞ ከባለፈው የቀጠለውን አፕሊኬሽን ኦፍ ኢፒዲሞሎጂ ብለን ካቆምንበት ጀምሮ ሂስትሪ ኦፍ ኢፒዲሞሎጂ ከሚለው ዛሬ እንጀምራለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። በጥሞና እንድትከታተሉ ስንል እንጋብዛችኋለን። ዛሬ የምናየው እንግዲህ ሂስትሪ ኦፍ ኢፒዲሞሎጂ ነው። የምንጀምረው ሂፖክራተስ ከሚለው እንጀምራለን ማለት ነው። ሂፖክራተስ እንግዲህ ሂስትሪ ኦፍ ኢፒዲሞሎጂ የሚሉትን የተለያዩ ሰዎች ነው ወይም ሳይንቲስቶች ነው የገለጹት። አሁን ለመጀመሪያ ጊዜ ሂፖክራተስ ነው በ400 ቢሲ የገለጸው ሂስትሪ ኦፍ ዲዝን። ስለዚህ እያንዳንዷን እናያለን። ዋና ኮንሴፕቷን ሂስትሪ ኦፍ ኢፒዲሞሎጂ ዋና ኮንሴፕቷን ብቻ ነው የምናየው። ሂፖክራተስ ያለው ምንድነው? ኦን ኤር ዋተር ኤንድ ፕሌስ። እነዚህን ምን ይወክላል? ፊዚካል ኢንቫይሮንመንት ይባላሉ። አስተውሉ፣ ዋና ሐሳቡን ተረዱልኝ። ኤር ዋተር እና ፕሌስ ፊዚካል ኢንቫይሮንመንቶች ናቸው። እነዚህ ምን ይሆናሉ? ለዲዙ መንስኤ ናቸው ማለት ነው። ፊዚካል ኢንቫይሮንመንት ፎር ኮዝ ኦፍ ዲዝ ማለት ነው። ኦን ኤር water and place hypothesized that these may associate with the physical environment including seasonal variation in illness ይለናል። seasonal variation seasonal የወቅቶቹ መቀያየር እና ፊዚካል ኢንቫይሮንመንቶቹ ማለትም ኤር ዋተር ኤንድ ፕሌስ ኮዝ ኦፍ ዲዝ ነው ብሎ የሚያምነው ሂፖክራተስ። ወይንም ደግሞ በሽታው የሚያያዘው ከፊዚካል ኢንቫይሮንመንቶች እና ከሲዝናል ቫሪዬሽናቸው መሰረት ያደረገ ነው። ሲዝናል ቫሪዬሽን ማለት የወቅቶች መፈራረቅ ነው። ፊዚካል ኢንቫይሮንመንት ማለት ኤር ዋተር እና ፕሌስ ማለት ነው። ኤንድ ጆን ግራንት የተባለው ሰው የሳይንቲስት ደግሞ በ1662 የገለጸው ለመጀመሪያ ጊዜ ኳንቲታቲቭ ሜተድን የተጠቀመ ኳንቲታቲቭ ሜተድ ኢን ዲስክራይቢንግ ፖፑሌሽን ቫይታል ስታቲክስን ማለት ነው። ለመጀመሪያ ጊዜ ማለት ነው። እንግዲህ በማህበረሰብ ውስጥ ያለውን የበሽታ መጠን በኳንቲታቲቭ ሜተድ የገለጸ ሳይንቲስት ለመጀመሪያ ጊዜ ጆን ግራንት ይባላል። ዋና ሐሳቡ ምንድነው? ኳንቲታቲቭ ሜተድ ኢን ዲስክራይቢንግ ፖፑሌሽን ቫይታል ስታቲክስ ነው። በቃ ይህንን ነው የምትይዙልኝ። እንቀጥል። ጆን ስኖው ዋና ሐሳቡን ነው የማስይዛችሁ። ጆን ስኖው ደግሞ በ1850 ፎርሙሌትድ ናቹራል ኢፒዲሞሎጂካል ኤክስፐሪመንታል ቴስትን ተጠቅሞ ምንድን የሰራ ደግሞ ኤክስፐሪመንታል ቴስት ዘ ሃይፖቴሲስ which cholera was transmitted by contaminated water። በተበከለ ውሃ አማካኝነት ኮሌራ እንደመጣ በኤክስፐሪመንት ቴስት አድርጎ ያገኘ ሰው ምን ይባላል? ማን ይባላል? ጆን ስኖው ይባላል። በ1850 ይህ ሳይንቲስት ኤክስፐሪመንታል ቴስት በማድረግ ሃይፖቴሲስን ኮሌራ was transmitted by contaminated water በተበከለ ውሃ ነው የመጣ ብሎ የገለጸ ሳይንቲስት ጆን ስኖው እንደሚባል መገንዘብ አለባችሁ። and ዛናዘር ዶል ኤንድ ሂል ይባላል። ዶል ኤንድ ሂል ምንድነው? ኬስ ኮንትሮል ስተዲ ዲዛይንን ተጠቅሞ ዲስክራይቢንግ ኤንድ ቴስት አለ አሶሲዬሽን ቢትዊን ስሞኪንግ ኤንድ ላንግ ካንሰር። በስሞኪንግ እና በለንግ ካንሰር መካከል ያለውን ግንኙነት የገለጸ ሳይንቲስት ዶል ሂል ይባላል። እንዴት ገለጸ ካላችሁኝ ደግሞ ኬስ ኮንትሮል ስተዲ ዲዛይንን ተጠቅሞ ይችን ያዙልኝ። ዋና ጽንሰ ሐሳብ ናት። ኬስ ኮንትሮል ስተዲ ዲዛይንን ተጠቅሞ የስሞኪንግ እና የለንግ ካንሰርን አሶሲዬሽን የገለጸ ሳይንቲስት ዶል ሂል ይባላል። ፍራንስ ደግሞ used huge formal field trial of the polymyelitis vaccine in school children። በትምህርት ቤት ህፃናት ላይ የፖሊማይሌትን ቫክሲን የሞከረ ሰው ነው። የፖሊማይሌት ቫክሲንን በትምህርት ቤት ህፃናት ላይ የሞከረ ሰው ማን ይባላል? ፊልድ ኦፍ ትራያል
ፍራንስ ይባላል። ፊልድ ኦፍ ትራያል ፖሊማይሌት ቫይሲን ኢን ስኩል ችልድረን በስኩል ችልድረኖች ላይ የሞከረ ሰው ነው ፍራንስ የሚባለው። ኤንድ ዳውበር የሚባል ሰውዬስ ወይም ሳይንቲስትስ ምን አደረገ? ዩዚንግ ኮርት ስተዲ ዲዛይን ስተዲ ሪስክ ፋክተርስ ኦር ኮዝ ፋክተር ፎር ካርዲዮቫስኩላር ዲዝ ኢን ፍራሚንጋም ካርት ስተዲ ይለናል። አስተውሉ። ዳውበር የተባለ ሳይንቲስት ምንን ተጠቅሞ ነው ሪስክ ፋክተር ፎር ካርዲዮቫስኩላር ዲዝን ያገኘ ካላችሁኝ ኮርት ስተዲ ዲዛይንን ተጠቅሞ የካርዲዮቫስኩላር ዲዝን ኮዝ ፋክተር ወይንም ደግሞ ሪስክ ፋክተር ወይንም ደግሞ መንስኤውን ያገኘ ሳይንቲስት ዳውበር ይባላል። እንቀጥል። ዛናዘር ሃው ዘ ዲዝ ኢዝ ካውዝድ ነው ዋና ርዕሳችን ጋር መጠናል። አስተውሉ። ሃው ዘ ዲዝ ኢዝ ካውዝድ የበሽታው መንስኤ ምንድን ነው የሚሉትን አንድ ባንድ ቲዎሪ ናቸው። ቲዎሪ ኦፍ ዲዝ ካውዜሽን ናቸው። የዲዙ መንስኤዎችን በምን ምክንያት ነው የሚወጡ እያለ የሚገልጽ 4 አይነት ቲዎሪዎች አሉ። አንደኛው ሱፐር ቲዎሪ ኦፍ ዲዝ፣ ሁለተኛው ኢኮሎጂካል ቲዎሪ፣ ሶስተኛው ጀርም ቲዎሪ፣ አራተኛው መልቲፋክቶሪያል ኮዝ ቲዎሪ። እነዚህን ያዟቸው። በመጀመሪያ ደረጃ እነዚህን ያዟቸው እና እንቀጥል። አንድ ባንድ እናያቸዋለን። የመጀመሪያው ሱፐር ናቹራል ቲዎሪ ኦፍ ዲዝ ነው። In the early past, the disease was thought mainly due to either the cure of God or due to the evil force of the demon ይለናል። ምንድነው? የእግዚአብሔር ቁጣ የፈጣሪ ቁጣ ወይም ደግሞ due to the evil force of the demon በሰይጣኒዝም ምክንያት በሰይጣኒዝም ኃይል ምክንያት የሚመጣ በሽታ ነው። በድሮ ጊዜ የሚገልጹት እንዲህ ብለው ነው። ዋና ጽንሰ ሐሳቡ ይህን ብቻ ከያዛችሁ በቂ ነው። በፈጣሪ ቁጣ ወይም ደግሞ በሰይጣን ኃይል ምክንያት የሚመጣ በሽታ ነው ብለው የሚገልጹት በድሮ ጊዜ ነው ማለት ነው። ስለዚህ ሱፐር ናቹራል ቲዎሪ አንድ የበላይ ኃይል አለ። ይህም አንድ ፈጣሪ፣ ሁለተኛ ደግሞ ሰይጣን ብለው ይገልጹታል። ሁለተኛ ደግሞ ኢኮሎጂካል ቲዎሪ። ኢኮሎጂካል ቲዎሪ ደግሞ ኢንቫይሮንመንታል ኢንፍሉዌንስ ነው። ኢንቫይሮንመንታል ፋክተር ናቸው። ኢንቫይሮንመንታል ፋክተሮቹ ደግሞ ምን ናቸው? ዋተር እና ፕሬስ ናቸው እና በእነዚህ አማካኝነት በሽታ ይከሰታል ብለው ያምናሉ። ኢኮሎጂካል ቲዎሪ ኢንቫይሮንመንታል ኢንፍሉዌንስ ወይም ፋክተሮቹ ማለትም ኤር፣ ዋተር እና ፕሌስ ለዲዙ መንስኤ ናቸው ብለው ያምናሉ። ዛናዘር ኢዝ ጀርም ቲዎሪ ማለት ማይክሮብስ ወይንም ጀርም ማለት ነው። ማይክሮ ኦርጋኒዝሞች ዌር ፋውንድ ቱ ቢ ዘ ኮዝ ፎር መኒ ናውን ዲዝ ለበሽታ ምክንያት ምኖች ናቸው ነው የሚል ጀርሞቹ ወይንም ማይክሮ ኦርጋኒዝሞቹ ናቸው ነው የሚለን። ሳይንቲስቶችም ፓስቸር፣ ሄናል፣ ኮች were the strong proponent of microbial theory after they discovered the microorganism in the patient secretion or excretion ይላል። ምንድነው? ፓስቸር፣ ሄናል እና ኮች were strong proponent microbial ቲዎሪን የሚደግፉ ሳይንቲስቶች ናቸው። after they discovered the microorganism in the patient secretion or excretion ይላናል። አስተውሉ እንግዲህ after they discover the microorganism in the patient's secretions or excretion ምንድነው? እነዚህ ማይክሮኦርጋኒዝሞችን ምንድነው ዲስከቨር አድርገዋል። ከፔሸንቶቹ ሴክሬሽን ወይም ኤክስክሬሽን ከጽዳጃቸው ላይ ተነስተው ዲስከቨር ካደረጉ ከፔሸንቶቹ ጽዳጅ ላይ ማይክሮኦርጋኒዝሞችን ዲስከቨር ካደረጉ በኋላ እነዚህ ማይክሮኦርጋኒዝሞቹ ለበሽታው መንስኤ ናቸው ብለው የሚያምኑ ሳይንቲስት ናቸው። እነዚህ ሶስቱ ጀርም ቲዎሪ እንለዋለን። ማይክሮኦርጋኒዝም ለበሽታው መንስኤ፣ በሽተኞች ኤክስክሬት ከሚያደርጉት
ጽዳጃቸውን ተጠቅመው ማይክሮ ኦርጋኒዝሞችን አግኝተው እነዚህ ማይክሮ ኦርጋኒዝሞች ናቸው ለካንስ ለበሽታው መንስኤ ብለው የሚያምኑ ሳይንቲስቶች ናቸው ጀርም ቲዎሪ የምንላቸው ማለት ነው። እናም ሄነልና ኮች ፖስቹሌት ወይንም ደግሞ ያደረጓቸው አሳብሽኖች አሉት የወሰዷቸው እንደ ግምታዊ ሐሳቦች አሉ አሳብሽኖች አሏቸው ሄነል ኤንድ ኮች ጀርም ቲዎሪን የገለጹት ማለት ነው። አንደኛ each disease will be caused by a germ አንድ በሽታ በአንድ ማይክሮ ኦርጋኒዝም ነው የሚመጣ ነው የሚሉት። አንድ በሽታ only by one organism በአንድ ኦርጋኒዝም ብቻ ማለት ነው። ሁለተኛ without that organism the disease will not be caused ለምሳሌ ማላሪያ የተባለው በሽታ በምን ምክንያት ነው ብቻ የሚመጣ? በአንድ ማይክሮ ኦርጋኒዝም ብቻ ወይንም በአንድ ጥገኛ ፓራሳይት ብቻ ነው እንጂ በሌላ ፓራሳይት በሌላ ተጓዳኝ ነገር አይመጣም። አንድ ለአንድ ነው በቃ። አንድ በሽታ አንድ ማይክሮ ኦርጋኒዝም፣ አንድ በሽታ አንድ ማይክሮ ኦርጋኒዝም ብለው ነው የሚያምኑት። ሶስተኛ by introducing that germ which this can cause in animal experimental ነው የሚለን። ይህንን የሰሩት የት ነው? በአኒማል ላይ ነው። ኤክስፐሪመንታሉን የሰሩት በአኒማል ነው። ሶስተኛ የሚገልጸው ኤክስፐሪመንታሉን የሞከሩት በአኒማል ላይ ነው በአኒማል ላይ ነው። አራተኛ that germ can again be isolated from that sick animal experimented with ይለናል። እንግዲህ ይህን ኤክስፐሪመንት እየሰሩ ነው ብለናል አኒማሉ ጋር ማለት ነው። ይህንን ጀርም አይዞሌት ማድረግ ይቻላል ነው። አስተውላችኋላ? አስተውሉ። ጀርሙ ሲገባ ይህ ጀርም ለበሽታ ምክንያት ይሆናል ብለናል። እንደገና ደግሞ ይህንን ጀርም ግን አይዞሌት ማድረግ እንችላለን። አስተውላችኋል? አይዞሌት ማድረግ እንችላለን፣ ማውጣት እንችላለን። ከአኒማሉ ላይ ይህን ኦርጋኒዝም ማውጣት እንችላለን። አይዞሌት ፍሮም ዘ ሲክ አኒማል ኤክስፐሪመንት ሲያደርጉት አይዞሌት አድርገውታል። ዩ ሲ ኤንድ ካን ኖት ኤክስፕሌን ኢቲዮሎጂ ኦፍ ኦል ዲዝ ነው። ምንድነው ይሄኛው? አንድ ያውቃቸው የነሱ የሁሉንም በሽታ ኢቲዮሎጂ ወይንም ፋክተር አልገለጹትም። የሁሉንም በሽታ ኢቲዮሎጂ ወይንም ኮዛል ፋክተሮችን አልገለጹትም ማለት ነው። ስለዚህ ሄነልና ኮች ፖስቹሌት ወይንም አሳብሽን ያደርጓቸው እነዚህን መሰረት አድርገው ነው ማለት ነው። እንደዛ ፎርስ መልቲፋክቶሪያል ካውዜሽን ቲዮሪ ነው። ዘ ፎርስ ምንድነው የሚለን? ይሄ ደግሞ ፒተን ኮንፈር ስቴት ዛት ኤጀንት ሆስት ኤንድ ኢንቫይሮንመንት ፋክተር ዊል አክት ኤንድ ኢንተራክት ሲነርጂካሊ ኤንድ አክት አስ ጆይንት ኢንዲፔንደንት ፓርትነር ኢን ካውዚንግ ዘ ዲዝ ነው። ምንድነው? ኤጀንት ሆስት እና ኢንቫይሮንመንት ፋክተሮቹ ሲነርጂካል ናቸው፣ አንድ ላይ የሚሄዱ ናቸው። ደግሞም ጆይንት ኢንዲፔንደንት ናቸው፣ ራሳቸውን የቻሉ ናቸው። አንድ ላይ ሲነርጂካሊ በመሆን ግን ለበሽታ ምክንያት ናቸው ማለት ነው። አስተዋላችሁ? እነዚህ ኤጀንት ሆስት ኢንቫይሮንመንት ኮዛል ፋክተሩ ናቸው፣ ኢንዲፔንደንት ኮዛል ፋክተር ናቸው። ሲነርጂካሊ ኮምባይን በማድረግ አንድ ላይ በመሆን ሲነርጂካሊ አንድ ላይ በመሆን ኮዝ ኦፍ ዲዝ ይሆናሉ ማለት ነው። አንድ ባንድ እናያቸው። ኤጀንት ብለን የምንጠራው ምንድን ነው? ኤጀንት ብለን የምንጠራው ባዮሎጂካሊ፣ ኬሚካሊ፣ ፊዚካሊ እንገልጸዋለን። ባዮሎጂካሊ ኤጀንት ማለት ማይክሮ ኦርጋኒዝም ወይንም ሄልመንትስ ወይንም ዋርም ብለን የምንጠራቸው ትላትሎች ማይክሮ ኦርጋኒዝሞች ሊሆኑ ይችላሉ ባዮሎጂካሊ። ኬሚካል ደግሞ ኒውትረንቶቹ፣ ኤጀንቶቹ ካርሲኖጅን ናቸው። ፊዚካሊ ደግሞ ኖይዝ፣ ራዲዬሽን፣ ቫይብሬሽን ናቸው ማለት ነው። ጫጫታ፣ የጨረሩ ቫይብሬት የሚያደርገው ነገር እነዚህ ፊዚካል ናቸው ማለት ነው። እነዚህ በአጠቃላይ ለአንድ በሽታ ኤጀንት ናቸው ማለት ነው። ኤጀንት ናቸው፣ መንስኤዎች ናቸው ማለት ነው። እንቀጥል። ሆስት ፋክተር ደግሞ ዲተርማይን ላይክሊሁድ ኦፍ ኤክስፖዠር ቻንስ ዘ ዲዝ ኤንድ ሰቨሪቲ ኦፍ ዘ ዲዝ ነው የሚላል።
ምንድን እያለ ይመስላችኋል? ጄኔቲካሊ ዲተርማይን ኤንድ አኳየርድ ፋክተር ይለናል። ሆስት ፋክተር ብለን የምንጠራው ጄኔቲካሊ በዝርያ የሚመጣ ወይም ደግሞ በህይወት ልምዳችን ምክንያት ሊከሰት የሚችል ነው ሆስት ፋክተር ብለን የምንጠራው ማለት ነው። አሁን ሆስት ፋክተር ለኢሚኒቲያችን ዝቅተኛ ሊሆን የሚችለው ጄኔቲካሊ በዝርያ ሊሆን ይችላል፣ ወይም ደግሞ ከኛ ከአመጋገባችን ሊሆን ይችላል፣ ከህይወት አኗኗራችን ዘይቤያችን፣ ከማህበራዊ ግንኙነታችን ሊሆን ይችላል፣ ከህይወት ተሞክሯችን ሊሆን ይችላል። አኳየር ፋክተር ብለን እንጠራው እንችላለን ማለት ነው። ማለት ኤጅ ለምሳሌ እንየው አንድ ባንድ። ኤጅ ማለት ህፃንና ወጣት እንዲሁም አሮጊቶችን እንያቸው። ለአንድ በሽታ ተጋላጭነታቸው ህፃናቶቹ በጣም ከፍተኛ ነው። ምክንያቱም ኢሚኒቲ ስታተሳቸው ገና ኢማቹር ስለሆነ ለህፃናቶች። ለአሮጊቶች ደግሞ ኢሚኒቲ ሲስተማቸው የተዳከመ ነው። ለወጣቶች ግን ኢሚኒቲ ሲስተማቸው ከፍተኛ ነው። ስለዚህ ኤጅ ላይ በኤጅ ደረጃ ያለን ኢሚኒቲ ስታተሳችን ይለያያል፣ የአሮጊቶች የህፃናቶችና የወጣቶች። ስለዚህ ሆስት ፋክተሮች ብለን የምንጠራው ከእድሜ አንጻር ለአንድ በሽታ መጋለጥ ምክንያት ይሆናል ማለት ነው። ጀንደር ብለን የምንጠራው በተመሳሳይ ማለት ነው። ኢሚኖሎጂካል ስታተስ ብለን የምንጠራው ተመሳሳይ ነው። ዝቅተኛ ኢሚኖሎጂ ስታተስ ያለውና ከፍተኛ ኢሚኖሎጂካል ስታተስ ነው። ጀንደር ብለን የምንጠራው ለምሳሌ ያክል ለሴክሹዋል ትራንስሚትድ ዲዝ ለምሳሌ በጣም ተጋላጭ የሆኑ ሴቶቹ ናቸው ከወንዶቹ በተለየ ማለት ነው። እንዲሁም ህፃናቶች ማለት ነው። ጀንደር ብለን የምንጠራው ምን እንደሆነ ላስታውሳችሁ። ጀንደር ማለት ከማህበረሰብ ጋር ልናገናኘው የምንችል ሂደት ነው። ጀንደር ማለት እና ሴክስ ማለት ይለያያል። አስታውሉ። ሴክስ ማለት በተፈጥሮ ሲሆን ጀንደር ደግሞ ሶሻሊ የሚገለጽ ነው። እናም በማህበረሰቡ የሚሰጥ ነውና ሴክሹዋል ትራንስሚትድ ኢንፌክሽን ለምንድነው በሴቶች ላይ ከፍተኛ የሆነው ካላችሁኝ፣ ለምሳሌ በኢኮኖሚካሊ በሶሻሊም በተለያዩ ማህበራዊ ሁኔታዎች ላይ ወንዶቹ ከሴቶቹ ዶሚናንት ናቸው። ስለዚህ ሴክሹዋል ትራንስሚትድ ዲዝ ላይ ጀንደር በሴቶች ላይ ከፍተኛ የሆነ ተጽዕኖ ይኖራል ማለት ነው። እንዲሁም በወንዶች ላይ ሊኖር ይችላል። ግን ጀንደር እንዳጠቃላይ እንደ ጀንደር ሁኔታው የበሽታው ስርጭት ይለያያል ማለት ነው፣ ወይም መንስኤነት ያገለግላል ማለት ነው። በቀጣይ ቢሄቪየራል ፋክተር ነው። ቢሄቪየራል ፋክተር ማለት ስሞኪንግ አለ፣ ድረግ አቢዩዝ አለ፣ ሴክሹዋል ፕራክቲስ አለ። ቢሄቪየራል ፋክተር ማለት የሰዎች የሚያጨሱ ከሆነ፣ የተለያዩ እጾችን የሚጠጡ ከሆነ፣ ሴክሹዋል ፕራክቲሳቸው ከማንኛውም ጋር ሴክስ ወርከሮች ጋር ከሆነ በጣም በከፍተኛ ሁኔታ በዲዝ የመያዝ እድል አላቸው ማለት ነው። ሌላው ሶሾ ኢኮኖሚክ ስታተስ ነው። ሶሻል ማለት ምን ማለት ነው? ሶሻል ማለት አሁን ሳኒቴሽን አለ ማለት የተጠጋጋ ማህበረሰብ ተጠጋግቶ የሚኖር ማህበረሰብ ከሆነ ለኮሚኒኬብል ዲዝ ተጋላጭነቱ ከፍተኛ ነው። ኢኮኖሚካል ስታተሱ ማለት ደግሞ ኢኮኖሚክ ዝቅተኛ የሆነ ሰው ለምሳሌ ማልኒውትሪሽን ሊያጋጥመው ይችላል። ማለትም የተመጣጠነ ምግብ ካልተመገበ ምን እንደሚሆን ታውቃላችሁ፣ ለበሽታ ተጋላጭነቱ ማለት ነው። ስለዚህ ሶሾ ኢኮኖሚክ ስታተስ በዚህ እንገልጸዋለን ማለት ነው። ስንቀጥል ኢንቫይሮንመንታል ፋክተሮች ናቸው። ኢንቫይሮንመንታል ፋክተሮች አፌክት ቦዝ ኤጀንት ኤንድ ሆስት ነው። ሁለቱንም ሆስቱንም ኤጀንቱንም አፌክት የሚያደርጉ እነማን ናቸው? ኢንቫይሮንመንታል ፋክተሮች ናቸው። አፌክት ቦዝ ኤጀንቱንም ሆስቱንም። ዲተርማይን ኦፖርቹኒቲ ፎር ኤክስፖዠር ምንድነው? ለመጋለጥ ኦፖርቹኒቲን ምን የሚሉ ናቸው? ከፍ የሚያደርጉ ናቸው ማለት ነው። ማለት ኢንቫይሮንመንቱ የማይመች ከሆነ አንድ ሰው ለአንድ ኤጀንት ኤክስፖዠር የመሆን እድሉን ከፍተኛ የሚያደርጉ ናቸው።
ኢንቫይሮንመንቱ ካልተመቸ አንድ ሰው ኢንቫይሮንመንቱ ካልተመቸው ለኮሌራ ወይም ደግሞ ለተለያዩ በሽታዎች የመጋለጥ እድሉ ከፍተኛ ነው ማለት ነው። ፊዚካል ፋክተር ብለን አሁን ኢንቫይሮንመንታል ፋክተሮችን በሶስት መልኩ እንያቸው። አንደኛ ፊዚካል ፋክተር፣ ሁለተኛ ባዮሎጂካል ፋክተር፣ ሶስተኛ ሶሺዮ ኢኮኖሚክ ፋክተር። ፊዚካል ፋክተር ብለን የምንጠራው ለምሳሌ ክላይሜቱ ነው። እንደምታውቁት ከአካባቢ ክላይሜቱ ይለያያል። ክላይሜቱ የማይመቸው ከሆነ ሰውየው ለአንድ በሽታ ኤክስፖዠር የመሆኑ አቅሙ ከፍተኛ ነው። የመጋለጥ ለአንድ በሽታ የመጋለጥ ፕሮባቢሊቲው ከፍተኛ ነው ማለት ነው። ስለዚህ ፊዚካል ፋክተር አንዱ ነው ማለት ነው። ሁለተኛ ባዮሎጂካል ኢንቫይሮንመንት ብለን የምንጠራው ነው። ባዮሎጂካል ኢንቫይሮንመንት ብለን የምንጠራቸው ደግሞ ሜዲካል ኢምፖርታንት ኢንሴክቶች ናቸው ወይንም ቬክተሮች ናቸው። አስተውሉ። ቬክተሮች በሽታን ለማስተላለፍ ወሳኝ ኢንተርሚዲየተር ናቸው። ኢንተርሚዲየተር ሆስት ናቸው አይደል እንዴ? ስለዚህ እነዚህ በኢንቫይሮንመንት ላይ በከፍተኛ መጠን ኮንሰንትሬት ካሉ ለበሽታው ኤክስፖዠር የመሆን አቅማችን ይጨምራል ማለት ነው። የመጋለጥ አቅማችን ይጨምራል ማለት ነው። ለምሳሌ ማላሪያ ወይም ደግሞ ሞስኪቶ ባለችበት በጣም በከፍተኛ መጠን ለማላሪያ ተጋላጭነታችን ከፍተኛ ነው ማለት ነው። ሶስተኛ ደግሞ ሶሺዮ ኢኮኖሚክ ፋክተር ነው። ሶሺዮ ኢኮኖሚክ ፋክተር ብለን የምንጠራው ማህበረሰቡ ተጠጋግቶ የሚኖር ከሆነ ለኮሚኒኬብል ወይም ደግሞ ለተላላፊ በሽታዎች በከፍተኛ ሁኔታ ሊጨምር ይችላል። ለምሳሌ ጉንፋን ባለበት አካባቢ ጉንፋን ካለ በተጠጋጉ ማህበረሰቦች ውስጥ የጉንፋን መተላለፍ እድሉ ከፍተኛ ነው ማለት ነው። ሌላኛው ጽዳት ነው፣ ሳኒቴሽን ነው። ማህበረሰቡ የአካባቢውን ጽዳት ካልጠበቀ የተለያዩ ኮሚኒኬብል ዲዞቹ ኤክስፖዝድ ይሆናል ማለት ነው። ተጋላጭነታችን ይጨምራል ማለት ነው። አቫይላቢሊቲ ኦፍ ሄልዝ ሰርቪስ የተለያዩ ሄልዝ ሰርቪሶች ናቸው፣ የጤና ተቋማቶቹ ናቸው። የጤና ተቋማት ከሌለ ለአንድ በሽታ ተጋላጭነታችን ከፍተኛ ይሆናል ማለት ነው። ስለዚህ መልቲፋክቶሪያል ዲዝ ብለን የምንጠራው ኤጀንቶቹ በዋናነት በሶስቶችን የያዘ ነው ማለት ነው። እነዚህም ኤጀንት ብለን የምንጠራው፣ ሁለተኛም ደግሞ ሆስት ፋክተር ብለን የምንጠራው፣ ሶስተኛ ደግሞ ኢንቫይሮንመንታል ፋክተር። እነዚህ ሲነርጂካሊ አንድ ላይ ሆነው ኢንዲፔንደንት ናቸው፣ ግን አንድ ላይ ሆነው ለአንድ በሽታ ወይም ደግሞ ለበሽታዎች ሁሉ መንስኤ ይሆናሉ ማለት ነው። ወደ ቀጣይ ስናልፍ ደግሞ ነሰሰሪ ቨርሰስ ሰፊሽንት ካውዝ የምንለው ነው። ዋና ርዕስ ናቸው። እነዚህ እንድትከታተሉን በደንብ እጠይቃችኋለሁ። ምንድነው ነሰሰሪ ካውዝ ማለት ምን ማለት ነው? ነሰሰሪ ካውዝ ማለት a causal factor whose presence is required for the occurrence of the disease ይለናል። ለአንድ በሽታ መኖር እነዚህ ያስፈልጋሉ ያለ። አስተውሉ፣ ተከታተሉ። ዝም ብላችሁ ችግር የለውም ትረዱኛላችሁ። አሁን ወደፊትም አለ በቴብል አሳያችኋለሁ፣ ችግር የለውም። ሰፊሽንት ካውዝ ብለን የምንጠራቸው ደግሞ a causal factor or collection of factor ይለናል። ሰፊሽንት ኮዝ አይደል ያለ እንዴ? ኮዝ ነው። ስለዚህ ኮዛል ፋክተር እያለ ነው። ኮዛል ፋክተር የቀየረው ነገር የለም። ሁዝ ፕሬዘንስ የዚህ መኖር፣ ሁዝ ፕሬዘንስ ማለት የሰፊሽንት ኮዝ ወይንም ኮዛል ፋክተር ማለት ነው። ሰፊሽንት ኮዝ ማለት ሰፊሽንት ኮዛል ፋክተር ማለት ነው። የሰፊሽንት ኮዛል ፋክተር መኖር ሁዝ ፕሬዘንስ ኢዝ ኦልዌይስ ፎሎዊድ ባይ ኦልዌይስ ነው ያለ ፎሎዊድ ባይ ኦከረንስ ኦፍ ዘ ዲዝ። አስተውሉ። ሰፊሽንት ኮዛል ፋክተር ካለ ምን ጊዜም ቢሆን ዲዝ ይኖራል። ነሰሰሪ ኮዛል ፋክተር ካለ በሽታው ሊኖርም ላይኖርም ይችላል። አስተዋላችሁ አይደለ? ነሰሰሪ ኮዛል ፋክተር ካለ ዲዙ ሊኖርም ላይኖርም ይችላል። ሰፊሽንት ኮዛል ፋክተር ካለ ምንጊዜም የግድ
በሽታው ይኖራል። ሐሳቡ ይህ ነው። ወደ ቴብል እንሂድ። ለምሳሌ ቱበርክሎሲስ፣ የሳምባ ነቀርሳ እና ማይክሮ ኦርጋኒዝሙ ደግሞ ቱበርኩሎስ ባሲለስ ይባላል። በሽታውና ቱበርኩሎስ ባሲለስ ኮዛል ፋክተሩ ማን ነው? ቱበርኩሎስ ባሲለስ። ዲዙ ማን ነው? ቱበርኩሎስ። እንግዲህ አስተውሉ፣ የሳምባ ነቀርሳ በሽታና ቱበርኩሎስ ባሲለስ ነው፣ ማይክሮ ኦርጋኒዝሙ ነው። ስለዚህ ማይክሮ ኦርጋኒዝሙ አሁን ቱበርኩሎስ በተለያየ ምክንያት ሊመጣ ይችላል። በቱበርኩሎስ ባሲለስ ምክንያት ብቻ ቱበርኩሎስ አይመጣም። አስተዋላችኋ? ስለዚህ ቱበርኩሎስ ባሲለስ እኔ ኤክስፖዝድ ብሆን ይህ ቱበርኩሎሲስ ሊይዘኝም ላይይዘኝም ይችላል። ምናልባት ኢሚዩኒቲ ከፍተኛ ሆኖ ይህንን ልቃወሙ እችላለሁ ማለት ነው፣ ማይክሮ ኦርጋኒዝሙን። ስለዚህ አሁን የምትረዱኝ ነገር ዋናውን ጽንሰ ሐሳብ አሁን ይህ የሚገልጸው ምንድን ነው ማለት ነው? በዋናነት ነሰሰሪ ኮዝን ነው ማለት ነው። ቱበርኩሎስ ባሲለስ ለቱበርኩሎስ ባሲለስ ኤክስፖዝድ ሲሆን ወይንም ስጋለጥ ይህ በሽታ ቱበርኩሎስ የተባለው በሽታ ሊይዘኝም ላይይዘኝም ይችላል። ወደዚህ ኑልኝ። ምንድነው ኤክስፖዝድ ማለት? ለኮዛል ፋክተሩ ነው፣ ለነሰሰሪ ኮዛል ፋክተር። ነሰሰሪ ኮዛል ፋክተር የምንለው ከዚህ ጋር ማን ነው? ቱበርኩሎስ ባሲለስ። ኤክስፖዝድ ሆናል። የት ቱበርኩሎስ በሽታው ይይዘናል? አዎ። ፍሪ ኦፍ ቱበርኩሎስ ላይዘን ይችላል? አዎ። ሊይዘንም ይችላል ወይም ደግሞ ላይዘንም ይችላል። ሊይዘንም ይችላል፣ ላይዘንም ይችላል። ላይዘንም ይችላል፣ የስ። ሊይዘንም ይችላል፣ የስ። መቼ? ከተጋለጠ። ለማን? ለነሰሰሪ ኮዛል ፋክተሩ። ዱኖት ኤክስፖዝድ ለነሰሰሪ ኮዛል ፋክተሩ ካልተጋለጥንስ? መቼም ከአንድ ሰው ለኮዛል ፋክተር ካልተገለጸ በሽታ ይዘውም አይደለም። አዎ። የቱበርኩሎስ ነው በሽታ ይዘው ወይ? አይዘውም፣ ምክንያቱም አልተገለጠም። ፍሪ ኦፍ ቱበርኩሎስ ከቱበርኩሎስ ነፃ ነው። አዎ፣ ምክንያቱም ዱኖት ኤክስፖዝድ የስ። ስለዚህ ፍሪ ኦፍ ቱበርኩሎስ ካለ አዎ እንላለን ማለት ነው። እንቀጥል። ሌላኛው ሰፊሽንት ኮዝ ነው። ሰፊሽንት ኮዝ ምለን እዚህ ጋር የምንጠራት ማለት ነው። ሰፊሽንት ኮዝ ማለት ምንድነው? ኮዛል ፋክተሩ ካለ፣ ሰፊሽንት ኮዛል ፋክተር ካለ የግድ በሽታው ይኖራል ማለት ነው። ለምሳሌ የእብድ ውሻ በሽታ ለሞት ይዳርጋል። አዎ ትክክል ነው። በጣም ከባድ በሽታ ነው እሱ። ምንድነው ሐሳቡ? ሰፊሽንት ኮዛል ፋክተር ብለን የምንጠራዋለን። ሰፊሽንት ኮዛል ፋክተር ማን? ራቤስ ኢንፌክሽን። ለእብድ ውሻ በሽታ ኤክስፖዝድ ሆን ተጋለጠ። ጌት ዲዝ። አዎ። ፍሪ ኦፍ ዲዝ ነው። ምንድነው አሁን እያለ ያለ? አስተውሉ። ለራቤስ ኢንፌክሽን አሁን በዚህ ሐሳብ ምንድነው እዚህ ጋር ሰፊሽንት ኮዛል ፋክተር ነው። አውትካሙ ደግሞ ዲዝ ነው። ስለዚህ ሰፊሽንት ኮዛል ፋክተር ካለ ምንጊዜም ቢሆን አውትካም ይኖራል ወይንም ዲዝ ይኖራል ብያለሁ። ግድ ነው። ሊሆንም ላይሆንም የሚባል ነገር የለም። ግድ ይኖራል። አሁን ለራቤስ ኢንፌክሽን ፋክተር ሰፊሽንት ኮዛል ፋክተር ነው ብለናል። ከዛም ለዚህ ራቤስ ኢንፌክሽን ወይም ለሰፊሽንት ኮዛል ፋክተሩ ኤክስፖዝድ ሆን ተጋለጥን። ስለዚህ የግድ ጌት ኦፍ ዲዝ አለ። ፍሪ ኦፍ ዲዝ ነፃ እንሆናለን? ኖ ነፃ አንሆንም። ምክንያቱም ሰፊሽንት ኮዛል ፋክተር ወይም ለራቤስ ኢንፌክሽን ከተጋለጥን ግዴታ ዲዝ ይኖራል። አዎ ብለን እንገልጻለን። ዱኖት ኤክስፖዝ ካልተጋለጥንስ በሽታ ይኖራል? በሽታ ይኖራል? አይኖረንም። ፍሪ ኦፍ ዲዝ? አዎ ፍሪ ነን። ምክንያቱም በሽታ ስላልተጋለጥን ፍሪ ነን አይደል? ጌት ዲዝ ሳንጋለጥ መቼም ጌት ዲዝ ቢለን የለም። ስለዚህ
Happy